ሰላም ውድ የአገው ሚዲያ ቤተሰቦች እንደምን ቆያችሁ? ለዛሬ ዘኔ ቀረብላችሁ ያሰብን ጉዳይ አስመልክቶ ከደባሱ ወርቄ ለአገው ሚዲያ የተላከ አስተያየት ሲሆን እንደሚከተለው ይቀርባል። መልካም ቆይታ። እንደምን ከረማችሁ የአገው ሚዲያዎች? ሰሞኑን ትንሽ ጠፍታችሁ ቅር ብሎ ሰምቼ ነበር። መመለሳችሁን የሚገልጽ ማስታወቂያ በሚዲያችሁ በኩል ስታስነግሩ በጣም ደስ አለኝ። መተንፈሻችን የሆነችው ሚዲያ እንኳን በምን ክፉ አይን አዩብኝ ብዬ መተከዜ አልቀረም ነበር። ለማንኛውም እንኳን በሰላም ተመለሳችሁ እያልኩኝ ወደ ዋናው ጉዳይ ልመለስ። አገው እንደመሆኔ መጠን በአሁኑ ወቅት የአገው ሕዝብ እንደ ማህበረሰብ የህልውና ስጋት ተደቅኖበት እያለ የሁሉም ሰው አጀንዳ የሆነውን የአሰብ ወደብን ጉዳይ ለማውራት ምንም አይነት ሞራልም ሆነ ምኞት የለኝም። በተለይም በአማራ ክልል አዊ ዞን ወገኖቻችን እየተገደሉ፣ እየተፈናቀሉ፣ እየታሰሩ መሆኑ ደግሞ ይህ ነገር ለኔ የቅንጦት አጀንዳ ሆኖ አግኝቼዋለሁ። በተለይም እስርና እንግልት ከደረሰባቸው ወንድሞቻችን መካከል ቄስ ስንታየው የኔ አባት ሲሆን በአገው ሕዝብ ላይ እየደረሰ ያለውን ግፍ በመቃወሙ ምክንያት ብቻ ከጥቅምት 19 ጀምሮ ያለ ፍርድ ቤት ትዕዛዝና ፍርድ ቤት ውሳኔ በእስር ላይ እየማቀቀ ይገኛል። የአገው የሰብአዊ መብት ተሟጋቾቻችን በአዲስ አበባ እያፈኑ ወደ አማራ ክልል እያዛወሩ የማሰር ድርጊት ላይ የፌዴራል መንግስት ትብብር ማድረጉ ደግሞ ሴራውን የበለጠ ግልጽ ማሳያ ያደርገዋል። እነዚህ ግለሰቦች ማንኛውንም ህግ ወይም የወንጀል ህግ ጥሰው በህግ የሚፈለጉ ከሆነ አግባብ የሆነውን አካል የህግ አሰራርን በመጣስና በህገ ወጥ መንገድ ወደ አማራ ክልል አፍኖ ከመውሰድ ይልቅ በሚኖሩበት አካባቢ በአዲስ አበባ ፍርድ ቤት መቅረብ ነበረባቸው የሚል ግምገማ አለኝ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመጉ የመንግስት የሰብአዊ መብት ተሟጋች ድርጅት እንኳን በአገው ህዝብ ላይ እየደረሰ ያለውን ግፍ አስመልክቶ አንድም ሪፖርት አለማቅረባቸው ደግሞ የበለጠ ተስፋ የሚያስቆርጥና ከንፈር የሚያስመጥጥ ተግባር ነው። እኔ ስረዳው ይህ ተግባር የክልሉ መንግስት የአገውን ህዝብ ለማጥፋት የሚያደርገውን እርምጃ በፌዴራል ደረጃ ያለ በተለይም አገው ብልጽግና ነው እየተባለ በሚገደልበትና በሚታሰርበት ወቅት ዝም ማለቱ የመንግስት መዋቅር ሆነ ተብሎ አብሮ የመተባበር ወይም እንዳላየ ችላ በማለት የአገውን ህዝብ ከኢትዮጵያ ለማጥፋት የተደረገውን ሴራ እንደመደገፍ እመለከተዋለሁ። ይህ ሁሉ የሆነ ያለው አገው ማንነታችንን እናስቀጥል፣ የግዛት አንድነታችን ይከበር፣ ራስን በራስ የማስተዳደር መሰረታዊ ጥያቄያችን ይመለስ በማለቱ ብቻ ነው። በዚህ ምክንያት የአገው ህዝብ ስለ አሰብም ሆነ ስለሌላ ነገር መናገር ቅንጦት፣ ቅሌት ይሆንብኛል። ወደ አሰብ ጉዳይ ስመለስ ግን እኛ እንደ ህዝብ ቀጠልንም አልቀጠልንም አገው እውነቱን መመስከርና ለፍትህ መቆም ሐቀኛ ባህሪው በመሆኑ ኢትዮጵያውያን ከዚህ በታች በተዘረዘሩት ምክንያቶች የአሰብን ወደብ የማስመለስ መብት አላቸው ብዬ አምናለሁ። እንደ አውሮፓውያን አቆጣጠር በ1992 በኤርትራ ሪፈረንደም ወቅት የአሰብ ከተማ ነዋሪዎች የመሳተፍ እድል አላገኙም ነበር። መሳተፍ ያልቻሉበት ዋናው ምክንያት 90% የሚሆነው የአሰብ ከተማ ነዋሪዎች ከሚኖሩበት ቀያቸው በግዳጅ መፈናቀላቸው ነው። ይህም ሆን ተብሎ የተደረገው በህዝብ ውሳኔው ላይ እንዳይሳተፉ ለማድረግ ሲሆን ይህም በህግ አግባብ ሲታይ መሰረታዊ የሰብአዊ መብት ጥሰት ተደርጎ ይወሰዳል። ሌላው ጉዳይ የሀገሪቱ ተወላጆች የኤርትራ ወይም የኢትዮጵያ አካል በመሆን የመምረጥ መብታቸውን መነፈጋቸው ደግሞ አንዱ እንደ ዋነኛው ችግር ነበር። በዚህ ሁኔታና አካታች ባልሆነ አሰራር በተደረገ ሪፈረንደም ምክንያት ሂደቱ ኤርትራውያንን የወደፊት ዕጣ ፈንታቸውን ብቻቸውን እንዲወስኑ እድል ሰጥቷቸዋል። ነገር ግን እነዚህ ብሔረሰቦች በጉዳዩ ላይ አስተያየት እንዲሰጡ ጠንከር ያለ ጥሪ ቢያቀርቡም የሀገሪቱ ተወላጆች ተመሳሳይ መብት ተነፍገው እንደነበር አያጠያይቅም። ሌላው ደግሞ ኢትዮጵያ በአሰብ ጉዳይ በተለይም ኤርትራ በኮንፌዴሬሽን ወደ ኢትዮጵያ ከመቀላቀሏና ከተቀላቀለች በኋላ ያላትን ታሪካዊና ህጋዊ ዳራዎችን በማጣቀስና በተባበሩት መንግስታት ድርጅት ጉዳዩ እንደገና እንዲታይ በማድረግ ለውይይት የማቅረብ 120 ሚሊዮን ህዝብ ያለ ባህር በር ተጠቃሚ ማድረግ እንደማይቻልና ይህ ፍትሃዊ ኢኮኖሚ ተጠቃሚነት የሰብአዊና ሉዓላዊ ፈተናዎች እንዳሉትና የመሳሰሉ ነጥቦችን በማንሳት አሰብን ለማስመለስ ህጋዊነት መሰረት ሊሆኑ እንደሚችሉ አምናለሁ። ምናልባትም በዚህ ጉዳይ ሰፋ ያለ ማብራሪያ ይዤ በሚቀጥለው ፕሮግራም እስክንገናኝ ደህና ሁኑልን። ቀደም ብዬ እንደገለጽኩት የአስተያየት ከአቶ ደባሱ ወርቄ የተላከልን ነው። በሚቀጥለው በሌላ ዝግጅት እስከምንገናኝ ሰላም ቆዩልን።